እኔ እዛው እኩል ያለው በዚህኛው ያለችው እቺኛው ነው ወጣ ትዜ ማን ያብቲን ድምጽ አረስተምን አንተማ ትላንት ምን አሰበህ ነው ይቅርታ በቃ እሺ ናና እስቲ ናና አውራው ማግባባስ እንዴ ነህ እናንተ ሌቦች ሰላም ነው ለምን ማትወጣለህ ውጣ ሲሩጣ አንተ ውጣ ምንድነው ወጡልኝ የደበቀው ነገር አለ እንዴ ለምን መረበከ ውጣ ለማማረኛ ነው ማለት ውጣ አንተ በቃ ቢት ዘባና በደንብ እየቀረጸ ይኸውልህ አቢቲ በቃ ውጣ እያልኩት ነው ያለው ቆሌና አንተ በቃ ምን አገባ መለከታ እሱን ነገር አሁን እኔ ትዜ ብዙ ጊዜ አይቻችኋለሁ ሌሊት ላይ ወጣችሁ ምን አገባ የፈለግነውን ነገር እኔ በቃ ውጣ ጎረቤት እኮ ነኝ ያስጨንቀኛል እኔ በሰላም ማደር ፈልጋለሁ አንተ ጉርብትና ይቅርብኝ ውጣልኝ ካሜራውን አጥፋ ንጹህ ሴት ይኸውልህ ሰማኛለህ ምንድን እንዴ መሳሪያ ምንም አትበል ለኔ መሳሪያ ለኔ ምንድነው ቁጭ በል እንዴ መሳሪያ ቱ ነው ና ይኸው ከበደው ና በደንብ ቅረጽልኝ ግባ ካሜራማን አገኘው አይደል ና ይኸውልህ አየሁ አይደል የት የምንታል ልጆች ቻርጅ እዚህ ነው በማዳበሪያ ያስቀምጧቸው ፍትላለህ እንዴ ታወራለህ እንዴ ካንተም ብሶ አውጣ ራስ አውጣ ያዙ ያስጠላል ያንቺ ነይ ያስጠላል ተውት እዚህ ይቀመጥ ና ይዘው አውጣ ይቀመጥ እዚሁ ተው አውጣ አልኩህ እንዴ السلام عليكم. هل تعرضت لعملية نصب واحتيال من شركات التداول والعملة؟ ሰላም ጤና ይስጥልን ውድ የቻናላችን يا هركبنا جالت مفاجأة ورطتها هاوي أرمتي تبقى فيها كيساني نقوى جرتو نجيني كيسان بارا راجل تاوكي نجا كوتي نجا وكي دمجستان تسني حوايات وجرتو جالت نارس تيبير كيرا أنا هاوي أرمتي توبي كما jalqaba isinitti agarsiise viidiyoo baay'ee nama gaddisiisu jechuudha. Yeroo itti dhiigni ofii walitti cekkane quba kanan baddeedhanii quba shanan kana keessaa tokko yoo muranii gataan nama dhukkuba akkamitti akka namni itti yaadutti yeroo naaf hin galle akkuma yeroo jalqabaa irratti viidiyoo isinitti agarsiise jechuudha. obboleettii fi obboleettii lachanii fi obboleessa tokkotu mana tokko keessa jiraatu jechuudha. Isheen hangafti heerumtee abbaa manaa qabdi. Garuu dhayitee ijoollee warra manatti hafan lachan kana dhayitee ilaalte jechuudha. Haatiif abbaan irraa du'aniiru. Qabeenya illee qabanii haatiif abbaan isaanii jechuudha. Isheen hangafti kuni haadhaan tokko malee abbaadhaan adda jechuudha. ምን ወጁዋን ይላል ቤተሰቦች እንደምን ቆያችሁ ዛሬም እንደተለመደው በአዲስ የክትትል ቪዲዮ ተመልሰናል ቤተሰቦች እንደተለመደው መኪና ውስጥ አንድ እንግዳ አለ እንግዳችን እንኳን ደህና መጣ እስኪ ራስህን አስተዋውቅልን ሱራፌል እባላለሁ ወይም አቢቲ ብዙዎቹ አቢቲ ነው የሚያውቁኝ እና ጎረቤቴ በቃ ብዙ ጊዜ የሆነ የሚያጠራጥር ነገር ምናምን አይበታለሁና የሆነ ሲያሰላስል ጊዜ የሆነ ሰሞን ላይ ቪዲዮአችሁን አየሁ የምትሰሩትን ነገር እና ከዛ ነው በቃ ሰው ቆጥቶኝ ምናምን ስልክህን ምናምን ያገኘሁት በዛ ነው ማለት የሆነ እንድታይልኝ በቃ እኔም ከዚህ ጭንቀት እንድገላገል ብዬ ነው እኔ ላንተ የሚያሳውቅኩና የሆነ በቃ የሚያጠራጥር ነገር ነው ብዙ ጊዜ የማይባችሁ እህትና ወንድም ናቸውና ከዚህ ቀድሞ 3 ነበሩ ታላቅ ወንድም አለ አንድ መካከለኛ የሆነች እንትን በአባት አይገናኙም በእናት ነው የሚገናኙት
ከአንዷ ጋር ሌሎች እህትና ወንድም የአንድ አባት የአንድ እናት ልጆች አሉ ሌሎች ሁለቱ ማለት ነው። እና ብዙ ጊዜ በቃ ሁለቱን ነው የማየው። ያችኛዋ ከቅርብ ጊዜ ወዲህ ጠፍታለች። አንድ inni beeski warra kanatti warra gaazexaanyaatti beeski ከዛን ቀን ጀምሮ እሷ ከጠፋች ቀን ጀምሮ ijoollee sana ollaa waan tureef nama sadii turanii yeroo xiqqoo booda immoo nama lama qofan argaa waan shakkeen qabaa jedha jechuudha. ሁለት ሶስት ጊዜ አግኝቻቸዋለሁ በተለይ ሴቷን እና ተጠራጥሬ ምናምን እንትን ስል ስጠይቃት የሆነ እኔን ወደ ማግለሉ ምናምን ደረጃ ላይ እንትን ይላሉ። በቃ የሆነ አልቻልኩም። አእምሮዬም ሰላም አጣ። በቃ የሆነ እኔ መተኛትም ከበደኝ። ጎረቤት ነን። ብቻ በጣም ከባድ ነገር ነው እያሳለፍኩ ያለሁት እና ከዚህ ጭንቀትም ለመገላገል የግድ በቃ እስቲ ይሄን ነገር የሚቋጭልኝ ሰው ስፈልግ እንደ ድንገት አንተን አገኘው። ከሲኮ በቃና ለቤ አሁን ላይ እኔ የምፈልገው ይሄን ነገር እንደው ከቻልክ ይሄን ነገር እንድታጋልጥ እኔ በምችለው አቅሜ እረዳለሁ፣ አግዛለሁ እና በቃ ይሄን ነገር አጋልጠህ እንትን ለሚዲያ እንድታቀርብና ቪዲዮ ከሰዋንን ዳወዱ እንዲቀርቡ ፈልጋለሁ። ይሄን ነገር እንድትተባበረኝ በቃ በጣም ነው ቁሌ ፈተኒ ፈናባፍተን ማለት የሆነ እነሱ በቃ ሌሊት ላይ ይወጣሉ። ሌሊት ላይ ወጥቶ የሆነ ክፍል አለ ሁሌ እዛ እንትን ይላሉ። በቃ የሆነ እኔ እንጃ ምን እንደሚያደርጉ አላውቅም። ሴጣን አምልኮ ብቻ እኔ እንጃ ግራ ነው የገባኝ። የሆነ ይዝታሉ። قدمي لهم بسكويت يستاهلونه وخلي المرح يدوم ይዝታሉ ነገር አንዳንዴ ትስቃለች እሷ ያን እንትን እያየች ብቻ እኔ የሆነ እርግጠኛ አይደለሁም። ግን ስጠራጠር ያቺ ጠፋች ያልኩ እህታቸው ሳትሆን አትቀርም። በቃ እኔ ግራ ነው የገባኝ። ከፍቼ እንዳልል የቆየ ነው ክፍሉ ምን እንደሆኑ አላውቅም። ከኔ ቀድሞ ነው የመጡት እነሱ እና እነሱ ብዙ ጊዜ ሲጠቀሙ ስላየው እንትን አልልም እና ብቻ ግራ ስለገባኝ ነው። እኔ ሁላ የማወራውን የሆነ ሳስብ ሁላ እፈራለሁ። እየተርበተበትኩ የማወራው ለዛ ነው። ብቻ ግራ ይገባል እና ወንድሜ አንተ ከተባበርከኝ ምናምን ይሄን ነገር ማጋለጥ እንችላለን እና እዛ ስንኖር በቃ እንደ ወንድም እንደ እህት ነበር የምቀርባቸው ምናምን አብሬያቸው ነበር የምኖረው ማለት ይችላል። በቃ ቡና ይቀርብኛል ምናምን ሲያፈሉ ምግብ ምናምን አብረን ነው የምንበላው። በቃ እንደ ወንድማቸው ነው የሚያዩኝ። እኔም በቃ ቀርቤ ነው ከእነሱ ጋር የምኖረው። በቃ በጣም ደስ የሚል የሚያስደስት ጊዜ ነበር የምናሳልፈው። ብቻ በቃ የሆነ አለ የማይባል ፍቅር ነበር። በቃ ደስ የሚል ፍቅር ነበረ እና እንዲህ እየቆየ እየሄደ እያለ ከዕለታት አንድ ቀን በቃ የሆነ ድምጽ ሰማሁና ከጓሮ ድምጽ ሰምቼ ምናምን ስወጣ የሆነ ሰው የሆነች ክፍል አለች እኛ ጋር እና በሷ ሲያጮልቃኝ እና ሳይ ጊዜ ተጠግቼ ምናምን እንትን ለማለት ሞከርኩ። የሆነ ስጠራ የጓደኛዬ እህት ነች እና እሷ ነች። ምንድነው ምን ተፈጥሮ ነው ምናምን እላታለሁ። በጣም ሌሊት ነው ወደ 9 ሰዓት ምናምን 9 ተኩል ይሆናል። ከዛ ስጠይቃት አይ እንዲህ ምንም የለም ምናምን ብላ ተርበተበተች ምናምን የሚያደርጋት። ከዛ ምንድነው ምናምን ብዬ አይትቼ ናቅ አድርጌ ትቼ ገባሁ ምናምን። ከዛ እንዲህ እያወራን እያለ ምናምን ስለ እህታቸው ምናምን ስጠይቅ የሆነ ርዕስ ይቀይራል። እንዲህ እንዳትል ምናምን በቃ የሆነ አልፎ እንደ ማስፈራራት እንትን ይልና ትዜ ይባላል እሱ በነገራችን ላይ ትእዛዙ ነው። ከዛ ትዜ ወደ ማስፈራራቱ ሄድና ከዛ እኔም የሆነ እኔ ግር የሚል ነገር ምናምን ሲያሳዩ ጊዜ እንትን ተረጋጋ አውቄ ነው አይ እንደዚህ ዘመድ ጋር ሄዳለች ምናምን ይላል። ግን በቃ ብን ብላ ነው የጠፋችው። ድሮ በቃ የሆነ ካስተዋወቀን ወዲህ በቃ ቤት ሲሄድ ሰላም ትለኛለች። እንደ ታናሽ ወንድሟ ነው የምታይ። ሳትነግረኝ አትሄድም ነበር። በቃ እንደዚህ ስለ ፍቅረኛዋ ነግራኝ ነበር ስለ ትዳሯ ምናምን
ከዛ እንደዚህ እያለች ከቅርብ ጊዜ ወዲህ ጠፋች በቃ። ከዛ ስጠይቃቸው እንትን ነው የሚሉኝ በቃ ዘመድ ጋር ሄዳለች እንደዚህ ካሁን በኋላ አትመጣም እንደዚህ አታውራ እንደዚህ አትበል ነው የሚለኝ። በቃ ያስፈራረኛል ምናምን እኔም በቃ ተው ትቼ ምናምን እንዲህ እያለ ሁሌ በቃ ማየት ጀመርኩ። የሆነ ሰሞን ላይ ለሁለቱ ነው ምናምን መጥቶ እንደዚህ እናድርግ ሲሉ በቃ እኔ ግራ ገባኝ። ምንድነው እንደዚህ የሚያወሩት ምናምን ብዬ ተጠግቼ ለመስማት ስሞክር ከዛ አይ ይሄኔ በስብሶ ይሁን ይሄኔ እንትን ጠፍቶ ይሁን ምናምን ይላል። ምን እንደሆነ አላውቅም። ስለዚህ እንደዚህ እናድርግ እናንተ ግቢ ልግባና እንደምንም የቤተሰብ ፕሮግራም እንደሚሰራ መስለን ያን ነገር እናጣ ምን ይመስላል? እኔ ደስ ይለኛል ብቻ ይሄ ነገር የሚወጣ ከሆነ እኔ ምንም ነገር ብትል በአንተ ሀሳብ እስማማለሁ። አሁን ብዙ ጊዜ በቃ እኔ እንዴት አድርጌ ላውጣ ከማን ጋር አድርጌ ላውጣ ይሄን ላጋለጥ ስል ነበር። አሁን አንተ ይሄን ሀሳብ ከሰጠኝ ኧረ ምንም አድርገን ብቻ እውነቱን ማወቅ ነው የምፈልገው። በጣም ውስጤን እየከነከነኝ ያለው ነገር ይሄ ነው። ብቻ አንተ እሺ በለኝ። ከኔ ጋር ከሆንክ ምንም ነገር እንትን አልልም። አንተ ባልከው ሀሳብ እስማማለሁ። አይደለም ገና እኔ ብዙ ነገር አስቤ ነበር። በቃ እርግጠኛ ባልሆንኩት ነገር የሆነ ሌላም ነገር ቢሆን ከነሱ ጋር እንደምጣላ ያወቅኩ ፖሊስም ለማምጣት ምናምን አስቤ ነበር። ከጎረቤቶቼ ጋር እንደዚህ የሆነ በድንገት ገብቼ እንትን ልል ነበር ያሰብኩት። እና ከኋላ በቃ መረጋጋት እንዳለብኝ እና ሌላም ነገር ቢሆን ብዬ ስላሰብኩ ነው በዚህ በአንተ ሚዲያ የመጣሁትና አንተ እንዲህ አይነት ሀሳብ የምትሰጠኝ ከሆነ ችግር የለውም። አንተ ባሰብከው ሀሳብ ሄደን የሚያጋልጥ ከሆነ ደስ ይለኛል። እኔ ዋናው እውነቱን ማወቅ ብቻ ነው የምፈልገው ማለት ነው። ለዛ ችግር የለውም። እኔ በአንተ ሀሳብ እስማማለሁ። መልካም እንደዋወል። እሺ አመሰግናለሁ። አልነገርኳቸውም እኮ ችግር የለውም። መስገባ ካሜራውን ዝቅ ማለት እንደሚቀርጽ አታስመስል። ካሜራው አይ ዝም ብሎ ፕሮግራም እየሰራ ካሜራው ምንድነው ታዲያ? ፕሮግራም እየሰራ ነው። ጀርጉን ጀራ ነገራኛ እኛ ጓደኛዬ ነው። عبالك لحظة البالك استمتع بالطعم اللذيذ لكندر تشونكي. ሰላም ማን ኦፕሌሶ ሳንገፋፊ እሲ ቁጥሱ እሲ ወለካ ጅርቱ አሪያተና ማውቅ ካሜራ ዘመናም ዘለም ትገቡ በቤት አይቼ እኮ ነው እዚያችን አንቺ ማጨግ ታዲያ እሱ ምንድነው? አይ እነሱ ቤት እየለለኩ ብሎግ የቤተሰብ ፕሮግራም አስተማሪ እና አስፈቅዶ ነው እሲ እንደሰ ኦፕሌቲሲ ወለካ ጅርቱ እጩዳ አብቲ ምንድነው? ጎረቤት ብንሆንም እሲ ነው ዲዲኤምቴና እጆሌ እሺ ለማንዩ ወንድም ማነን እኮ ቀለኒ መዳበራ ከሰንቴ ደኒ ያላደስ ከኔ ሲሞ መራ ገዲ ባሰኒ ገተ ፕሮግራም ነው። ተረጋጉ። ዝም ብሎ እኮ ምን ያረከው ነገር አለ ኦጋለ ማፊ በከቱቴ ገሩ ያረከው ነገር ካለ ነገር ችግር የለም። ታሪክ ይመጀቲ ከና ዴራ ለዋንተ ፓርቲ ተቆላ ማከጀ ለጅራ እኛ ለምቀባር መሩት እነሱ ይዛቸው ይመጣሉ እና ቁጭ በሉ ያው መነጋገር ጊዜ ከና እንጂና ማና ደስ አላለኝ። ምን ችግር አለ እንደ እናንተስ? አይ ችግር የለም። እንዴት ካሜራ እንዴት መናገር አለበት? የኛ ፍቃድ ጊዜ ወንድም ያረለ ካሜራ ከቤት መና ከሰገላ ሶዳ ቀበንም ነው ኦግደማና ማጋው ማተካም እንግዲህ እሱ ነገር እኔ እንደውም የፈቀደላችሁ እንትን ያላችሁ አይ በጣም ሁለት እህትና ወንድም ናቸውና በጣም ጠንካራ እህትና ወንድም ናቸው። ለብዙሃኑ ምሳሌ ማላና ሳርካፎቹ እንደላይ ተጋግዘው ህይወትን የሚመሩ እዚህ ደረጃ ደርሷልና እኔ ደግሞ ደስ ይላል። ፕሮግራም ቤተሰባዎቹ ጋር ይጀረኒ ማላና ሳርካፎቹ በቃ እንደዚህ ድንገት ጀርሞ ዋኖፍ ሸካኔ ጅረን ዋሶ ዳታ ጅረን ነው እንጂ እኔ እንደውም ኦሪዩት ጅረን እዚህ ወንድሜ ነው። እሷም እኮ እህቴ ነች። ያው አብሬያቸው ስላለው ነው ያለው። አይ እሱ ነው ካሜራው ደስ አላለኝ። ችግር የለውም። ያው እሱ ወንድሜ በለው እሱንም እኮ ደስ ስላላለኝ ካሜራው እሺ
ይሁንሽ ናይ ምን ስለ ቤተሰብ ነው ያልከኛል የህይወት ተሞክሮ እንግዲህ እንደዚህ ስትኖሩ ምን አይነት ቻሌንጅ አለ ፋሚሊ ምን አይነት ክፉ ደግ አሳልፋችኋል ምን አይነት ነገሮች አረ እንትን ወንድምነን እኮ ስንት ባልና ሚስት ስንት የሚቀርጽ ሞልቶ ግን ሁሌ ያጡ እሺ በቃ ይሁን እሺ አትቆዩም አይደል ብዙ ነመሸክ ይቀብላ ከነተው ተማኑ ማንቀብቋ ዋኖ ጀተ ቤቃፉማ እሺ ይሁን እሺ ማያከመት ጆለ ኦቦሌቲዮ ፊ በቃ ወሬ ችግር የለም ማዳበራት ነገ ሄደላ ፈጋ አትራቅ ብዙ ቤቱ እዚሁ አይደል የት እሺ በቃ አብቲ ስንጨርስ ደውላለሁ አረፍ አንተ ራስ ምን ይምጣል ምንም ችግር የለውም አረፍ በልና እንተዋወቃለን እሺ አረፍ በሉ ሴትአፕ ካሜራማኑ ይስራና ቆይታ እናደርጋለን ውድ ቤተሰቦች እንግዲህ ዛሬ ከነዚህ ሁለት ወንድምና እህቶች ጋር ቆይታ እናደርጋለን እንግዲህ ያው ማስተማሪያ እንዲሆን አድርገን ነው የእናንተን ቪዲዮ የምንለቀው በቅድሚያ ግን ራሳችሁን የምታስተዋውቁልን ካንተ ልጀምር ወንድማችን ትእዛዙ ይባላል አንቺስ ሰርካለም ትእዛዙና ሰርካለም እንግዲህ አቢቲ ብዙ ነገር ነግሮኛል እህትና ወንድም እንደሆናችሁ እስኪ ራሳችሁን ብታስተዋውቁ ካንተ ልጀምርና ምንድናችሁ ማናችሁ ስለ ራሳችሁ ብትነግሩ እንግዲህ ስሜን እንደነገርኩት ትእዛዙ ይባላል እሷ ሰርኬ ነች እህቴ ነች ከክፍለ ሀገር ነው የመጣ ነው ማለት ውልደታችን ክፍለ ሀገር ነው የተወለድነው ከዛ እናትና አባቶቻችን ወደዚህ ሲመጡ አብረን መጣን ብዙ ጊዜያችንን እዛ ነው ያደግነው ተወሰነ አመት ከዛ በኋላ እዚህ መጣን እናትና አባቶቻችን እዚህ ከመጡ በኋላ ያው እንደምታየው የቀበሌ ቤት ነው ያገኘን የቀበሌ ቤት ውስጥ ነው የምንኖረው አቢቲ ጎረቤታችን ነው ማለት በትምህርት ነው መጀመሪያ የመጣ ነው እዚህ አዲስ አበባ የመጣ ነው ለትምህርት ነው ዩኒቨርሲቲ እንዳጋጣሚ እዚህ ደረሰና እዚህ ለትምህርት መጣን ከዛ በኋላ ተምረን ያው ነገሮቻችን ከጨረስን በኋላ ስራም እንዳጋጣሚ እዚሁ ገባን ያው ቤተሰቦቻችንን ተውን ማለት ነው እንደዛ ብለውና ከዛ በኋላ ያው እቺን የቀበሌ ቤት አገኘን በስራችን አማካኝነት የምንሰራበት የመንግስት መስሪያ ቤት ነበር የምንሰራው እና የቀበሌ ቤት አገኘን ከዛ እዚህ መኖር ጀመርን ያው እናትና አባቶቻችን አሁን በህይወት የሉም እነሱን ያው በመሃል ሄደን ነበር ክፍለ ሀገር ሁለት ቤተሰባችን በቃ ሁለታችን ብቻ ከተወለድን በኋላ ወንድም የላችሁ ተናሽታላ የለንም ኧረ ሁለታችን ብቻ የለንም ለማን ብቻ ለሰቦት ምን ልንገርህ ያው እንደነገረክ በትምህርት ምክንያት እዚህ መጣን በዛው እዚህ ቀረን እና ያው ቤተሰቦቻችን አሁን በህይወት ቤተሰቦቻችን አሁን በህይወት የሉ ሁለታችንም ያው አብረን ነው እየኖርን ያለነው አሁን እና ያው በስራ ላይ ነው የምንገኘው ያኔ እዛ ቤተሰቦቻችን ጋር እየኖርን በጣም ማለት በቃ እነሱ ናቸው ለዚህ የሚያበቁን እንጂ ይሄን ወይ እዚህም ላንመጣ እዚህም ላንደርስ እንችል ነበረ እነሱ የሰፈር የጎረቤት ልጅ ምናምን በተለያየ መንገድ ማለት ቤተሰብን ትረዳ የለ እና ብዙም ጊዜ ትምህርት ምናምን የሚባል ነገር የለም እና ቤተሰቦቻችን በጣም ጠንካራ ነበሩ ወደ ትምህርት እንድንሄድ እንድንማር ምናምን ይገፋፉን ነበርና እንድንቀር ራሱ አይፈልጉም እና ቤተሰቦቻችን ለኛ በጣም ጥሩ አስተዋጽኦ ነው ያደረጉልን ማለት እችላለሁ ጓደኞቼን አሁን ባያቸው የደረስኩበት ደረጃ አልደረሱም እና ያው ቤተሰቦቼን በዚህ አጋጣሚ አመሰግናለሁ ነፍስ ይማር እላለሁ በጣም አዎ ያው በሚያሳዝን አዎ ማርፈዋል አዎ ቆይተዋል አይ አይደለም እዚህ ክላስ ትምህርት ምናምን ካጠናቀቅን ስራ ምናምን ከጀመርን በኋላ ነው 4 አመት ይሆናል እንደዛ ነገር ይሆናል ብቻ እና ያው ሁለቱም በህመም ነው ያለፉት ገጠር ውርስ ነገር ይኖራል ወይ ቤት ምናምን
ይኖራል መሬት አለ ግን ያው ማለት እናንተ እንዴት ነው እዚህ ነገር ላይ እንትን አላላችሁ ሸጠናል አዎ በዛን ሰዓት ያው ወደዛ መመላለሱ ምናምን ስለሚከብድ ሸጠን ያው እዚህ ገብተናል አንድ ላይ ያው ይሄ ቀበሌ ቢሆንም ግን ያው ሸጠን የቤት ወጪ ምናምን ተሸፋፍነ የለ አንዳንድ ነገሮችን ታረጋለህ ምናልባት ከአራት ዓመት በፊት እንኳን ርካሽ በጣም ርካሽ ደግሞ የመሬት የዝም ብሎ እንትን ስለነበረ የሚታረስ አይነት ነገር ብዙም አልነበረም ብቻ ግን ወደዛ አካባቢ ራሱ ብዙም መሬት ያን ያህል አይደለም ርካሽ ነው በጣም እና በዛን ሰዓት ያው ሸጠን ወደዚህ ራሱ የመጣነው ሸጠናል የለም እንደው ወደ አንተ ልምጣና እንዴት ነበር ታዲያ የልጅነት አስተዳደጋችሁ ማለት እንግዲህ እዚህ ነፍስ ከቅርብ ጊዜ ነው የመጣችው ምናልባት 5-6 ዓመት ቢሆን ነው ትንሽ ያልፋል ከ5-6 ዓመት ያው ኦልሞስት ወደ 5 ዓመት ትምህርት ጨርሶብናል 5 ዓመት ሙሉ ከተማርን በኋላ ኦልሞስት ወደ 7 እኔ የመንግስት መስሪያ ቤት ነው ተቀጥሬ የምሰራው እሺ ግጅባ ምን አይነት የመንግስት መስሪያ ቤት ቢሮ ላይ ማሊ ቀበሌ እንደ አስተዳደር የወረዳ ላይ ነው ወይስ ከፍ ያለ እንደ ወደ ክፍለ ከተማ ትንሽ ከፍ ነገር ያለ መጀመሪያው ዝቅ ያለው ከዛ በኋላ ነው ያደግኩኝ ቀስ እያልኩ የመጣሁት አሁን ክፍለ ከተማ ላይ ነው ክፍለ ከተማ ላይ ነው የምሰራው እንዴት ነው ጥቅማ አለው የመንግስት ስራ ሲሰራ እኔ እንደዚህ ነገር አልወድም እኔ ስለ ጥቅማ ማለት ያው ውስጥ ላይ የሚሰሩ የግል ስራዎች መንግስት በራሱ እንደማ አንዳንድ ሳሙና ሶፍ ብዙ ነገሮች እንደሚሰሩ እሱን ልክ ነው እንደዛ አይነት ነገር አለ ያው ቤትም መጀመሪያ ቤት አልነበረም ያው ተከራይተን ነበር የምንኖረው ስራ እንደጀመረን መጣችሁ ብሩም ያን ያህል ነው የሆነባችሁ ስራ ከጀመረን በኋላ ነው ቤተሰቦቻችን ካረፉ በኋላ ነው የሸጥነው እንጂ መጀመሪያ ሰዓት ላይ ያው ተከራይተን ነበር የምንኖረው ከዛ በኋላ ያው መንግስት አመቻቸልንና የቀበሌ ቤት ሰጠን ለሁለታችን ሰራተኛ ስለነበር እዛው ሰራተኛ ስለነበርኩ ችግሬን የሚያውቁ ነበረ ማለት ያው ጀማሪም ነን ገና እንዳልኩ አዲስ አበባም ስንመጣ ለትምህርት ነው የመጣነው ከዛ በፊት አዲስ አበባን አናውቀው ለትምህርት መጣን አዲስ አበባ ከዛ ትምህርታችን ተመረን ከጨረስን በኋላ በዚሁ ስራ አገኘን እህቴም ሌላም የመንግስት መስሪያ ቤት ላይ ነው ሁለታችንም ያው መንግስት መስሪያ ቤት ነው መንግስት ሰራተኛ ናቸው እሷ ሌላ መስሪያ ቤት የተለያየ ቦታ ነው ሲነስ ናወሌ ገልቱዳ ጊዜውናቸው አቡሌቲ ወይ ሙጃጆለ ቡሌቲ ጎት ያጂም ነጀዳ ማለማ 3-4 ዓመት እንደዛ ይሆናል ወደ ይገልጽኒ መኖር ከጀመርን እንደዛ አካባቢ ሆኗል ማለት እንግዲህ 5 ዓመት በትምህርትም አቃጥለናል ያላችሁ እና አቃጥለናል ሳይሆን ያው ቆይታችኋል ይቅርታ ለቃሌ ይህ ማለት ምናልባት 27-28 ዓመት ይሆናል ወደዛ አካባቢ ነው እንደዛው ነው ታዲያ ህይወት ለመመስረት አታስቡ ደግሞ ማለት አንድ ላይ እየኖራችሁ ነው ያላችሁ እህትና ወንድሞች ነው ሁለታችሁም እንግዲህ የተለያየ ስራ ከሰራ በኋላ ትምህርት ከጨረስኩ በኋላ ደግሞ ቤተሰብ መመስረት የሚባል ነገር አለ እንዴት ነው እሱ ነገር ሳታስቡ ቀርታችሁ ነው እናስባለን ግን ያው የጊዜ ጉዳይ ነው ያቱኛ ማሳካት የምንፈልጋቸው ብዙ ግቦች አሉ ቤት ለሰብ ለመሰረት ደግሞ አንድ ብር ያስፈልጋል ደና ብር እንደምታየው የቀበሌ ቤት ውስጥ ነው ሁለታችንም አንድ ላይ የምንኖረው ቤተሰብ ስትመሰረት ደግሞ ለብቻ ነው የሚሆነው እኔም እወጣለሁ እሷም ትወጣ ይሆናል አንዳችን ውድ ከዚህ ቤት መውጣት አለብን ለመኖር ምክንያቱም ፕራይቬሲ የሚባል ነገር አለ ስለዚህ እነሱ ነገሮች ለማሳካት ደግሞ ቅድሚያ ቢያንስ የተወሰነ ብር መያዝ አለብህ ደግሞ እኔም እንደምታይ ወንድ ነኝ ከእኔ ብዙ ነገሮች ይጠበቃሉ ትዳር ስመሰረት ብዙ ነገሮች ከኔ ነው የሚጠበቁ የሚገባው መጀመሪያ ላይ ስለዚህ እነሱ ነገሮች እስክናስተካክል ድረስ ያው ነገሮች እስክናስተካክል ድረስ ያው የተወሰነ ጊዜ እንጂ አይቀርም ሁለታችንም ያው የተለያየ ህይወት መንገድ ይኖረናል እሷም ሴት እንደመሆኗ መጠን እንግዲህ ብዙ ነገር አለ ማህበረሰቡ ሴት ልጅ ያው እድሜዋ ሴት እንግዲህ በትዳር የማግኘት እድሏ ዝቅተኛ ነው ይባላልና እሱን ነገር አላሰብሽም እንደው ለሰርክ ሰጥቶ ይሄ ነገር ሰው ተወራል ያው እንዳለው እናስባለን ግን ያው የሚያሳካው ፈጣሪ ነው ካለ እሱ ሲል ነው ሁሉ ነገር የሚሆነውና ያው ለጊዜው ያው በደንብ ራሳችንን ለመቻል እንጥራለን ጓደኛ ምናምን የለሽ አይ የለም እዛ ነገር ላይ አክቲቭ አይደለሽም ወይ ደስ አይልሽ
ይሁን አለን እንጃ አላቅም ግን የለኝም። እንደው የማትረሱት አጋጣሚ ይኖራል? ጥሩም ሊሆን ይችላል መጥፎ እንግዲህ በልጅነት ባስተዳደጋችሁም ሊሆን ይችላል አሁንም ምናልባት የቤተሰባችሁ ሞት ዞሮ ግን የማትረሱት አጋጣሚ ካለ እንደው ረዘም አድርገህ ብትነግረኝ። ያደግነው ክፍለ ሀገር ነው። ብዙ የእድሜያችንን ክፍለ ሀገር ነው የጨረስነው። የወጣንበት ቤተሰብ በጣም ጥሩ የሚባል ቤተሰብ ነው። ሰፈሩ ትንሽ በትምህርትም ትንሽ ተምሯል የሚባል ስለ ትምህርትም ያላችሁ ግንዛቤ ትንሽ ከፍ ያለ ነው። እዛ አካባቢ ላይ በአብዛኛው በቃ ሰው በእርሻ በአብዛኛው የሚተዳደረው እዛ አካባቢ እኛ የነበርንበት ማህበረሰብ በአብዛኛው በእርሻ ስለሚተዳደር ያው ትምህርትን እስከዚህም ብዙም የሚወደው ሰው የለም። ምክንያቱም ተማርክም አልተማርክም ለማረስ ብዙ እውቀት አያስፈልግም። ምክንያቱም ከቤተሰብ እያየህ የምትለምደው ነገር እያደግህ የምትለምደው ነገር ግን የኛ ቤተሰብ ትንሽ ስለ ትምህርትም ያላቸው ነገር ደስ ስለሚል ነው። ብዙ ትኩረታችን እንዳለ ትምህርት ላይ ስራ እንኳን ብዙ አያሰሩንም ነበር። አንዳንዴ እንደዚህ ቤተሰብ ለማገዝ ወይ እረፍት ላይ ስንሆን እኔም አንዳንዴ አባቴን አግዛለሁ በእርሻ እንጂ ብዙ ስራ እንኳን እንድንሰራ አይፈልጉም። እና እንደነገርኩህ ነው በቃ ቤተሰብ ላይ ብዙ ስራ አንሰራም። እኔም እንደዚህ እረፍት ስሆን አንዳንዴ አባቴን በእርሻ አግዘዋለሁ። አይፈልግም ግን በቃ ግዴታ እኔም አባቴ እየሰራ አባቴ እየለፋ ቆሜ አላይም መቼም። በትምህርቱም ያው ስትማር አንዳንዴ ጥቅሙ ለዚህ ብዙ ነገሮችን ታገናዝባለህ። ብዙ ነገሮችን የምታይበት አንግልም ትንሽ ቀየር ይላል የምትማር ሲሆን ማለት ነው። እና ያየው እንደዚህ አግዘዋለሁ። ሰርክዬም ታግዛታለች እናቷን ቤት ምግብ በማሰል አንዳንዴ ምናምን ታግዛታለች። እናትየዋም አትፈልግም እናታችን ግን በቃ ግዴታ ነው። ምክንያቱም ልጅ ሆነህ እስከተወለድክ ድረስ ቤተሰብህ እየለፋ ለአንተ ቤተሰብን ሁሉም ነገር እያደረገልህ እነሱን በስራ ማገዝ ግዴታ እነሱ ስላሉ ሳይሆን አንተ አይተህ የምታደርገው ነገር ነው በትምህርት። እና በቃ ትምህርት ላይ ያላቸው ነገር በጣም አሪፍ ስለሆነ ነው እዚህም ደረጃ ልንደርስ የቻልነው እዚህ ደረጃም የበቃ ነው። አንደኛ የእነሱ ጥረት የእናት አባቶቻችን ጥረት ሁለታችንም ጥሩ ደረጃ ላይ ነው። አሁን ጥሩ ደረጃ የሚባሉ ሰዎች ደርሰናል። በቃ በትምህርታችንም ጥሩ ውጤት ነው ያመጣነው። ቶሎ ስራ ያገኘነውም አንደኛ በዛ ነው እንጂ እኛ ሀሳባችን የነበረው ትምህርታችንን ከጨረስን በኋላ ወደ ሀገራችን ተመልሰን ከእናት ከአባቶቻችን ጋር ነበር በቃ ስራም እዛው ክፍለ ሀገር ለመስራት ነበር ሀሳባችን የነበረው። ግን የፈጣሪ ፍቃድ ሆነና እዚሁ ቀረን። ወዲያውኑ ብዙም ቀን አልቆየንም ከተመረቅንም በኋላ ወዲያውኑ በቃ ቀጥታ ስራ የስራ እድል መጥቶላቸዋል። በዛው በትምህርት ቤት በተማርንበት ዩኒቨርሲቲ መጣ የስራ እድል እንደዚህ መጥቶላቸዋል። በቃ ቀጥታ ስራ መጀመር ትችላላችሁ ሲሉን ነው። ከዛ ቀጥታ ለቤተሰቦቻችን ደውለን ተናገርን። እንዲህ አይነት እድል መጣና እንዴት እናርግ ብለን አማከርናቸው። እነሱም ያው እዚህ መጣችሁ እርሻ ነው ብዙ ልሰሩበት የምትችሉት ነገር የለም ከተማራችሁት ጋር የሚሄድ ነገር ስለሌለ በቃ ሞክሩት። ያው ህይወታችሁም አይታወቅም ምናልባት የፈጣሪ መንገድ ጻፈልን ይሄው ሊሆን ይችላል። ተማከርን ያን ነገር ከተነጋገርን በኋላ ቀጥታ ስራ ጀመርን። ከዛ ቤት ተከራየን። ያው እንግዲህ እንደምታየን ያው አብረን ነን እስካሁን ስራችንንም በጥሩ ሁኔታ እየሰራን ጥሩ የሚባል ማህበራዊ ህይወትም ላይ ጥሩ ነው። ስራችን በአግባቡ ነው የምንሰራው። ከስራ ወደ ቤት ከቤት ወደ ስራ ሌላ እንኳን አመል የለም። መጠጥ የለ ምን የለ ቀን ስራ እንውላለን። ማታ አብረን እኩል ነው የምንገባው። አናመሽም ማምሸት የሚባል ነገር የለም። ከዛ ያው እንግዲህ በመሃል ሞት አይቀርምና እናታችንን አባታችንን ማጣን ያው ከባድ ነው። ከባድ ነው። ሁለቱም ደግሞ በአንዴ ነው የሞቱት። በሰዓቱ በጣም አዝነን ነበረ። ምክንያቱም አንድ አለን የምንለው እነሱን እናትና አባት ማጣት ማለት በጣም ከባድ ነው። አይቅርታ እና ይከብዳል ትንሽ ይገባኛል ስሜት መሰረት ማለት ናቸው እናት አባት። በተለይ ደግሞ የኛ እናትና አባት በጣም ይለያሉ። በጣም ማህበረሰቡ ራሱ ለነሱ የነበረው አመለካከት በጣም በቃ ሰው ይረዳሉ ሁሉም በቃ ጥሩ የሚባሉ It's easy to take nature for granted, but we need clean water to flourish.
We have a real deadline. We have the tools, and together we'll find the solutions. Attention, please. Do you live in the United Arab Emirates and are looking for new investment opportunities? Invest in Amazon with us. Join a trusted community of investors and never look back. Amazon has been consistently outperforming the markets in the past years, generating big returns for traders with investments starting only from $100. Start your journey today and speak with one of our advisors. Click for more. Don't wait any longer. ሰዎች ነበሩ የኛ እናትና አባቶች እና በጣም በሰዓቱ በጣም አዝነን ነበር ከፍቶን ነበር ትንሽ ስራ ላይም ለመስራት ተቸግረን ነበር ያው ግን ያው ፈጣሪ አመጣው እስከመቼም ከኛ ጋር ይኖራሉ ማለት አይደለም ሰው ይወለዳል ያድጋል ይሞታል እነሱም ያው ቀናቸው ደርሶ ነው እናጣቸው ይቻላል ያው እንደምንም ተቋቋመን ያው ልጆችም ብዙ የኛል በጣም አደግንም የምንባል ሰዎች አልነበርን በሰዓቱ ግን ያው እንደምንም ተደጋግፈን ያንን ሀዘን ተወጥተን ያው ለዚህ ደረጃ ደርሰናል ከዛም ያው በመሃል ብዙ ነገሮችን ማስተካከል ስለነበረብን ተመልሰን ለትንሽ ቀን ወደ ክፍለ ሀገር ሄደን ነበር እንዳልኩ መሬቶች አሉ ቤት አለን የእርሻ መሬት አለን ወደዛ መመለስ ያው በጣም ለኛ ትንሽ ከባድ ነው እዛ እየተመላለስን እንደዚህ አዲስ አበባ ያው እንዳልኩ ስራም አለ ስራ ማንገላታት ነው እኛም መንገላታት ነው የሚሆንብን ስለዚህ ያለን አማራጭ የነበረው መሬቱን ሽጠን እንኖርበትን ቤት ሽጠን ከሙሉ ህይወታችን ወደዚህ መምጣት እና ትንሽ ያው ክፍለ ሀገር መሬት ደግሞ ርካሽ ነው ብዙም እንደ አዲስ አበባ አይደለም በጣም ርካሽ ነው የእርሻ መሬትም ነበር እሱን ሸጠን ያለን ጥሪታችንን ንብረታችንን ይዘን ወደዚህ ተመለስን ያው እንግዲህ ያለን እስካሁን ትንሽ የዛ ሰዓት ያው በጣም ከባድ ሰዓት ነበር ለኛ የእናትና አባት ማጣት የእናትና አባት መሞት ሀዘን ትንሽ ከብዶን ነበር ተቋቁመን እንግዲህ ለዚህ ደረጃ ደርሰናል ትንሽ ያን ጊዜ በጣም አረሳውን በጣም ያሳለፍነው ጊዜ ትንሽ ለኛ ከባድ ነበር እና ያን ጊዜ በጣም አረሳውን በህይወታችን በቃ ያዘንበትና በጣም የተከፋንበት ቀን ስሜቱ እንዴት ነው እንግዲህ እናት አባቶቻችሁ ሌላ ልጅ አልወለዱምና ብቸኛ ዘመዶቻችሁ እነሱ ናቸው እና እነሱን በሞት ስታጡ በተመሳሳይ ጊዜ ላይ ነው እንግዲህ ታሞ የሞቱትና አጋጣሚ ነው በተመሳሳይ ሰዓት ላይ የሁለቱም አንድ ላይ ማረፍና ስሜቱ እንዴት ነው በጣም ከባድ ማለት ለሰው ልጅ አንድ አስፈላጊው ነገር ቤት አይደለም ገንዘብ አይደለም እኛው አይተናል ማለት እናት አባት ፍቅር አይተን ያደግነው ቢያንስ መኖር እስካለ በቃ የሆነ ድረስ ጊዜ አብረውን ነበሩ ያንደው በጣም ያዘነው በቃ እነሱን ሳናያቸው ሳንንከባከባቸው ታማው እንኳን ሄደን ለመጠየቅ ጊዜ አላገኘን እሱ ነገር ነው በጣም ለኛ ትንሽ የተቸገርነው የነበረው ለምን ስራ ጥሎ ለመሄድም አልቻልንም እነሱም ደግሞ ያው እኛ እንዳንጨነቅ እንዳንሄድ ወደ እነሱ በቃ ደህና ነን ብዙም አልታመምንም ኧረ ደህና ነን እስከዚህም ብዙ በሽታ አላጋጠመንም እያሉ ነበር ሲነግሩን የነበረ ያው ጭንቀታችን ስለሚገባቸው በሰዓቱ ለኛም ለመንገር ፈቃደኛ አልነበሩ ያው እንዳንጨነቅባቸው ከዛ ጎረቤት አካባቢ ዘይን ክፍለ ሀገር የነበሩ ናቸው በጣም በጠና እንደታመሙ መምጣት እንዳለብን ምን ነገሩና ቀለ መሄድ በመዘጋጀት ላይ ያለን ነበር ማረፋቸው የተነገረን ሁለቱ በጣም ከባድ ነው ሰርካለም አንቺም እንግዲህ ያንን ነገሮችን ብትጨምሪልን እንዴት ነበር አሟሟታቸው አዝነሻል ስሜትሽ ምን ይመስላል አዎ ያው በሰዓቱ አይደለም እናት አባትህን አተ ሌላ ሰው ሞተ ስትባል በጣም ታዝናለህ አይደል
እናት ስትለይ ደግሞ በጣም ከባድ ነው። አባትም እንደዛው ነው። በጣም ከባድ ነበረ ስሜቱ እጅግ በጣም ማለት ይሄ ነው ብዬ የምነግርህ አይደለም። በሰዓቱ እጅግ በጣም ነው ያዘንነው እና ከዛ ራሱ የወጣ ነው በቃ እነሱን እንዲህ ማለት ያው የሆነ ነገር ስታይ ያን ሰው እያስታወስክ ሀዘንህን እንትን ትለው የለ እና በዛ ምክንያት ነው አንድም ሸጠን ወደዚህ የመጣነው ጠቅልለን ማለት ነው። እና አንድ ሄደን አለማስታመማችን አለመጠየቅ እንደ ልጅ ሄዶ አለመንከባከብ እሱ በጣም ነው የሚቆጨን ሁለታችንንም ማለት ነው። በጣም የሚቆጨን ጊዜ ቢኖር እሱ ነው። ምክንያቱም አሳድገውናል፣ ለዚህ አድርሰውናል፣ ለዚህ አብቅተውናል። ግን ኃላፊነታችንን እኛ አልተወጣንም። ግዴታችንንም አላደረግንም። ግዴታችን ነበረ የማስታመም የመጠየቅ። እነሱ ለኛ ብለው እኛ እንድንለወጥ ብለው ነው አንገታቸውን ደፍተው እየሰሩ እኛን ለዚህ ያበቁን ያስተማሩ። የሌላው ልጅ እዛ ቤተሰቡን እየረዳ ምናምን ሲል እኛ እንዳንሰራ እያደረጉን ትልቅ ደረጃ እንድንደርስላቸው ነበረ። ደርሰናልም። ግን ቢያንስ ያው ቤተሰብ ለዚህ ሲያበቃ ቢያንስ ብትጦር ደስ ይልሃል። ብትንከባከባቸው፣ ብታስታምማቸው፣ ጭንቀታቸውን ብትጋራላቸው በጣም ነው ደስ የሚለው። የቤተሰብ የእናት ውለታ አብሶ አይከፈልም። ግን አለመጠየቃችን ራሱ በጣም ከባድ ነው ለኛ ማለት ነው። ከባድ ጊዜ ነበር። ስልክ አለመደወላችን፣ አለማስታመማችን ከባድ ጊዜ ነበር በጣም። Downy makes clothes brighter, softer, fresher. From wash to wear, Downy is there. ምናልባት አንተም ባስተካክለው ብለህ የምታስበው ነገር የለም የሚቆጭ? የሚቆጨኝማ እናት አባቴን ቢያንስ እንኳን ባላድናቸው አብሬያቸው ህመማቸውን አብሬ ብጋራ ደስ ይለኝ ነበር። ወለራ ፈከፈተኒ ኮፒ ጎደኒ ያሰው አብረን በቃ ቢያንስ የዛን ሰዓት ላይ አብረን መኖር ነበር። ተወሰነ ጊዜ አብረን መሆን ነበር። እንደውም አሁን ሳስበው ከተማርን በኋላ ቀጥታ እዛ ነበር መግባት የነበረብን። ምንም አይነት ስራ ነው በቃ። ምክንያቱም ምንም አንፈልግም በቃ በዚህ ዓለም ላይ የምንፈልገው ነገር ከእናት ከአባታችን ጋር መኖር ነው። አሁንም ድረስ በህይወት ኖረው የኛን መጨረሻ እንኳን ቢያዩ፣ ምክንያቱም ገና ወደፊት አሁን ትዳር ይኖራል፣ ልጅ አለ። እነሱን አያት አድርገናቸው የኛን ፍሬ አይተው የኛን ወደፊት ኑሯችንን አይተው እሱን ነገር ቢያንስ ምን ደረጃ ላይ እንዳለን አሁን ቢያዩ፣ ያለንበትን ሁኔታ ቢያዩ እሱን ነበር የምመኘው። ማለት ያን ሁሉ የለፉት ያን ሁሉ ደረጃ ብዙ ነገር በእኛ የተሰቃዩት ለኛ ብለው እኛን ለማኖር ብለው ብዙ መከራ ያዩት የእነሱን ፍሬ እንግዲህ ጎረቤታችሁ አብቲ አንድ ያለኝ ነገር አለና እንግዲህ እዚህ አሁን እናንተ የምትኖሩበት ግቢ ውስጥ እንግዲህ 3-4 ሰዎች ይኖራሉ። እንግዲህ ግቢ ያለው የቀበሌ ቤት ነው። ያው ከሰው ጋር ጉርብትና ያውቁም እንግዲህ ከኔም ጋር እንዳጋጣሚ ነው ወጣት ስለሆንኩ እንግዲህ ወደዚህም ወደዛም ስለምንቀሳቀስ ነው እና እውነት ነው እንዳለው ጉርብትና ሁሉም ከማህበረሰባችሁ ጋር ከማህበረሰቡ ጋር ተቀላቅላችሁ መኖሩን እንደማትፈልጉ ነው የነገረኝ። እውነት ነው ወይስ? ያው እንደነገርኩ ነው። ምን ደግሞ ለዚህ ማህበረሰብ ጠዋት ወጥተን ማታ ነው የምንገባው። ደግሞ አስፈላጊ አይደለም። ምን መግባባት ነው ከዚህ ማህበረሰብ ጋር? ከጠዋት ወጥተን ማታ ነው የምንገባው። ስራ ነው የምንውለው። ማታ ገብተን ቤታችን እራታችንን በልተን መተኛት ነው በቃ። አምሽተን ነው ብዙ እንኳን አናመሽም። እስከዚህ በቃ ከስራ ወጥተን ቤታችን ነው የምንገባው። ምን ያስፈልጋል ከዚህ ማህበረሰብ ጋር? እንደውም ያቺ ጦልጦል ምን አልኩኝ? አይ እና በቃ እንደዛ ነው። አይ ምንም አላልኩም።
እና እንደዛ ነው የምልህ። በቃ ለምን አትሄዱም ግን አይበቃችሁም? አይበቃችሁም? 10 ደቂቃ 5 ደቂቃ ጨምርልኝና አንዳንድ ነገር ምንድነው 5 ደቂቃ 10 ደቂቃ ደግሞ እንጨምረው አይበቃም? ምናልባት እንደው ወደ ፋሚሊያችሁ ልመለስና የማትረሱት የደስታ አጋጣሚ አለ? እንግዲህ የሀዘኑን ያወራችሁልኝ ከፋሚሊዎቻችሁ ጋር የደስታ አጋጣሚ። ያው የደስታችን ጊዜማ የተመረቅንበት ጊዜ ነው። ምክንያቱም ያን አመት የለፋንበት ያን አመት ቤተሰቦቻችን የለፉበት እናት አባታችን የለፉበትን የመጨረሻ ውጤት ያየንበት ቀን በጣም ደስተኛ ነበርን የዛን ሰዓት ላይ። ቀና ስራ የጀመርንበት ቀንም በጣም ያው ትንሽም ከፍቶናል። ምክንያቱም ከቤተሰብ መራቅ ማለት በጣም ከባድ ነው። ስንት አመት አብረው የነበሩ እናት አባት በጣም ከባድ አይደለም። ስንት አመት ኖሮና 3-4 ቀን አብረው ያሳለፍከው ጓደኛ እንኳን ሲለይ በጣም ይከብዳል። እሱ ከብዶን ነበር ግን በቃ የመጀመሪያችንም ነው። ምክንያቱም ህይወት የምትጀምርበት ስራ የምትጀምርበት ቀን ትምህርትን ጨርሰህ ያን አመት 20 አመት ምናምን የለፋኸውን ወደ ስራ ስተገብረው ያን ቀን ለኔ በጣም በቃ ያኔ የደስታ ቀኔ ነበር። የተመረቁበት ቀን ፍሬን ያየሁበት ጊዜ ይሄን አመት የለፋሁበትን ውጤት ያየሁበት ጊዜ ያኔ በጣም እኔ ተደስትኩበት ቀን ያኔ። እስኪ ሰርኬም ካላት ጠይቃት። እንደው ሰርኬም አንቺን ብትነግሪን እንደው ሰፋ አድርገሽ። እኔም በዛን ሰዓት ነው በቃ የተደሰትኩት። ማለት እዛ ሆነ ተምረ ምናምን ድጋሜ እዚህ ተምረ ጨርሰ ስትመረቅ ከምንም በላይ ያስደስታል። እና በዛን ሰዓት እኔም በጣም ደስተኛ ነበርኩኝ። ስራም ሳገኝ ያው ትንሽ ያው እንዴት እንኖራለን የሚለው ይሆናል። አዲስ ስትሆን ሁሉ ነገር ታወጣለህ። በፊት ተማሪ ስትሆንና ተማሪ ስትሆን ይላክልሃል። እዛ ስትሰራ ደግሞ ብሩም ይብቃቃል ወይ የሚለው ይኖራል ነገርና ያው ደስተኛ ነበር። ብቻ በጣም ደስተኛ ነበር። እዛ ሌላ የትኛው ቀን እንደ ማንኛውም ሰው በዓል ሲመጣ ትደሰታለህ። በዓል ሲመጣ ትደሰታለህ። ከዛ ውጪ የሆነ የተለየ ምናምን የምለው ነገር የለም። የተለየ የተደሰትኩበት ቀን ምናምን ብዬ የምነግርክ ነገር የለም። ያው ስመረቅ ያው ሁሉም ሰው ይደሰታል። እኔም በዛን ሰዓት በጣም ደስተኛ ነበርኩኝ። በህይወታችሁ ላይ ደስተኛ ናችሁ? ደስተኛ ነን። አዎ በሚገባ በደንብ። ያው መሰረታዊ ፍላጎቶች ከተሟሉልህ ምግብ አለ፣ መጠለያ አለ፣ ልብስ አለ። ዋና መሰረታዊ የሰው ልጅ ፍላጎቶች የሚባሉት እነሱን ካሟላ ስራ ካለ የምትኖርበት ቤት ካለ በቃ ዋናው እኮ የሰው ልጅ እኮ ደስታው ምንጭ እሱ ነው። የምትኖርበት ካለ ስራ ካለ የምትተማመንበት የምትበላው ምግብ የማታጣ ከሆነ የምትለብሰው የማታጣ ከሆነ ደስተኛ ነህ። እኔ በጣም አሁን በጣም ደስ ብሎኝ ነው የምኖረው ያለሁት። አሁን በተለይ በጣም በቃ ልቡና ማባተይ አሁን ደስተኛ ነኝ። ህይወት ሲያስደስታችኋል። እንግዲህ እህትና ወንድም ሆናችሁ ስትኖር መቼስ አንተም ወንድ ነህ፣ ስሜትም ይባል ብዙ ነገር አለ። ከስሜትም ባለፈ ፍቅርም ስንት ነገር አለና እንግዲህ ለተቃራኒ ጾታ የመሳብ ከፍተኛ እድል ነው ያለ። ሴት የሚባልም ነገር ምናምን አለና እሱ ነገር አያምርም። እንግዲህ ከእህት ጋር እንደዚህ ረጅም ጊዜ አብረህ ስትኖር ያው አለ እኮ እሱ ስሜቱማ አለ። ግን በቃ አንድ የእናትና አባቶቻችን የሉም። ለእህት ያለዋት እኔ ነኝ፣ ለእሷ ያለሁት እኔ ነኝ፣ እሷ ነች ለእኔም ያለችው። ስለዚህ በዚህ ሰዓት ላይ መቼም ጥያት አልወጣም። ያ ጓደኛ እንኳን እስካሁን አልያዝኩኝም የለም። ግን በቃ ብዙም ስሜቱን ቢኖር ትንሽ ጊዜ እፈልጋለሁ። ምክንያቱም እንዳልኩ ነው ቅድም ነግሬያለሁ። ብር መሰብሰብ አለብህ። የወደፊት ኑሮን የምታሟላበት ብዙ ነገሮችን የምታስተካክልበት ጊዜ ያስፈልጋል። ስለዚህ እሱን ለማስተካከል ደግሞ አሁን በዚህ ሰዓት ላይ እንደዚህ አይነት ነገሮችን የማሰብ አልፈልግም። ሴት የሚባለውን ነገር ስሜት የሚባለውን ነገር ወደ ጎን ነው የምተወው። ምክንያቱም ለእህት ያለዋት እኔ ነኝ። እኔ ብቻ ነኝ አሁን በዚህ ምድር ላይ ልኖራት የምችለውም ሰው። ስለዚህ ቢያንስ እኔ ደግሞ ቅድሚያ እሷን የሆነ ደረጃ ላይ አድርሼ የእሷን ትዳር ካየሁ በኋላ ነው ወደዚህ አይነት ህይወት ውስጥ መግባት የምፈልገው።
እሷን ለጥሩ ደረጃ አብቅቼ ምክንያቱም እንደ እናት እንደ አባት አሁን ሁለታችንን በቃ ያለን ተሳስፈን ሌላ ሰው የለም ውጪ ላይ ሌላ ሰው የለም ውጪ ላይ እና ብዙ እያስወራኝ ነው ግን እየተረበሽክ ትመስላለህ። እኔ የሚያስጨንቅ ጥያቄ እንዳልጠየቅኩ ተስፋ አደርጋለሁ። አይ መች ተረበሽኩ? በስነ ስርዓት እያወራሁ አይደል እንዴ? ችግር የለውም። እኔ ምንም እንትን አይደለም። እዚህ ጋር ለመጥፎ ዓላማ አይደለም የመጣሁት እኮ ገባኝ እኮ ለዛም ነው ፍቃደኝነታችሁ እናታችንም በአባታችንም በጣም ያው ቴንሽን ስለሆነ ነው እንደዚህ እንትን እያለ ያለው። ሌላ ነገር ምንም ነገር የለም። ምንም የተለየ ነገር የለም። አንተ የሆነ ወደ ሌላ ነገር ነው አይበቃ ይብቃ እንጂ ለምን አትወጣም? በቃ እሺ የመጨረሻ ነገር እንደው አንዳንድ ነገር ብትጨምሩልኝ። ለምን አትወጣም? በቃ አይበቃም? እና አንድ በጣም ከባድ ጊዜ ያሳለፍኩት ከእናትና ከአባታችን ሞት በቀር ያኔ የሞቱ ጊዜ እህቴ በጣም መጥፎ ሁኔታ ላይ ነበረች። እንዳልኩ አላስታመምናቸውም። ረጅም ጊዜ አብረናቸው አልነበርንም። ናፍቆቱም አለ። የምንገናኘው በስልክ ብቻ ነው። የመሄድ እድሉ እንኳን ብዙ የለን። ስራው ትንሽ የኃላፊነት ቦታ ላይ ነው። በተለይ እኔ አሁን ያለሁበት ያኔም የነበርኩበት ትንሽ የኃላፊነት ቦታ ላይ ነውና የኃላፊነት ቦታ ሲሰጥ ደግሞ ስራውን ጥሎ ለመውጣት በጣም ከባድ። ከስራ ያሉ ሰራተኞች አሉ። ብዙ ነገር የመንግስት መስሪያ ቤት ስትሰራ ደግሞ ብዙ ነገር የመንግስት የህዝብ ኃላፊነት አለብህ። ስለዚህ ያንን ነገር ትቼ እኔ ወደ ክፍለ ሀገር ለመሄድ እኔም አልቻልኩም። እህቴም ደግሞ ያለችበት መስሪያ ቤት እንዲሁ የመንግስት መስሪያ ቤት ነው እና ትንሽ ከባድ ሆኖብን ነበር ያኔ ለመሄድና በጣም ረጅም ጊዜ አልተገናኘንም። በጣም በቃ ለትምህርት ከመጣንበት የመጀመሪያ ቀን ጀምሮ አልተገናኘንም።